የከተማዋ ሰማይ ጠቀስ ሕንፃዎች እንደሚያብረቀርቅ ቅዠት ከፍ ብለው ይታያሉ። በኒውዮርክ ሲቲ አየር ላይ የፀሐይ መግቢያ እይታ ላይ እንደሚታየው፣ የመጨረሻው የፀሐይ ብርሃን በታላላቅ ሰማይ ጠቀስ ሕንፃዎች ላይ ሲያንጸባርቅ ምኞትን፣ ሀብትን እና ዓለም አቀፋዊ ተጽዕኖን ያሳያል። ከታች ከተማዋ በሕይወት ትርታ ትመታለች። ነገር ግን ከዚህ ደማቅ እይታ ራቅ ብሎ ሌላ መዋቅር ይበልጥ ረጋ ያለና የተሰላ ታሪክ ይነግረናል። በዋሽንግተን ዲሲ የፔንታጎን የአየር ላይ እይታ እንደሚታየው ውሳኔዎች የሚወሰኑት በደማቅ ብርሃን ሳይሆን በሚስጥራዊነትና በጥንቃቄ ነው። በሀገሪቱ የፋይናንስ እምብርት ውስጥ ደግሞ የዋል ስትሪት የንግድ ወለል እንቅስቃሴ ውጥረትና አጣዳፊነት፣ ቁጥሮች ማለቂያ በሌለው ሁኔታ ሲለዋወጡ የሀገራት ዕጣ ፈንታ በሰከንዶች ውስጥ የሚወሰኑበት ዓለም ያሳያል። ስልጣኔ ከውጭ ሲታይ ግልጽ ይመስላል፤ ወታደራዊ ጥንካሬ፣ ኢኮኖሚያዊ ሀብት፣ ዓለም አቀፋዊ ተጽዕኖ። ነገር ግን ከዚህ ገጽታ በታች ለዘመናት የተገነባ እጅግ ውስብስብና የተሳሰረ ስርዓት አለ። ይህም የበላይነት ብቻ ሳይሆን ዓለምን የሚቆጣጠሩ አውታር መረቦችን እና ስነ ስርዓቶችን ስለመምራት ነው። መብራቶች ደምቀው ሌሊቱ ከተማዋን ሲወርሷት፣ ከጩኸቱና ከእንቅስቃሴው በታች አንድ ጥያቄ መውጣት ይጀምራል። አንዲት ሀገር በእውነት ሀያል የሚያደርጋት ምንድን ነው? ጥልቀት ያለው ታሪክ የሚጀምርበት ቦታ ይህ ነው። ወደ ግሎባል ሌንስ እንኳን ደህና መጡ። እዚህ ሀገራትን ከመጎብኘት ባለፈ የሚቀርጿቸውን ድብቅ ኃይሎች እናወጣለን። አሜሪካ ብዙውን ጊዜ በታላላቅ ምልክቶች ትታያለች፤ ረጃጅም ህንፃዎች፣ ወታደራዊ ኃይል፣ ዓለም አቀፍ ኩባንያዎች። ነገር ግን ምልክቶቹ የታሪኩን ከፊል ብቻ ነው የሚነግሩን። ከነሱ በታች ለዘመናት በታቀዱ ውሳኔዎች፣ ባልተጠበቁ ብልጫዎች እና የዓለምን አቅጣጫ በዝምታ በለወጡ የታሪክ አጋጣሚዎች የተገነባ እውነት አለ። በዋሽንግተን ዲሲ ሐውልቶች፣ ሲኒማዊ ቀረጻዎች በኩል መረጋጋትን፣ ዲሞክራሲን እና ስልጣንን እንዲወክሉ ተደርገው በጥንቃቄ የተገነቡ ምስሎችን እናያለን። ሆኖም ከነዚህ ሐውልቶች በስተጀርባ መታየት ይልቅ በተጽዕኖ የሚሰራ እጅግ ውስብስብ ስርዓት አለ። በዚህ ጉዞ ከተለመዱት ትረካዎች ባለፈ በስትራቴጂ፣ በጂኦግራፊ፣ በፈጠራ እና በባህል ዓለም አቀፍ ሀያል ሀገርን የገነቡ ዘዴዎችን እንመረምራለን። ይህ የቦታዎች ታሪክ ሳይሆን የኃይሎች ታሪክ ነው። ኢኮኖሚን የሚቀርጹ፣ ዓለም አቀፍ ግንኙነቶችን እንደገና የሚተረጉሙ እና በአህጉራት ያሉ የሰዎችን የዕለት ተዕለት ሕይወት በዝምታ የሚነኩ ኃይሎች። እዚህ ላይ ስልጣኔ ሁልጊዜ ድምፅ ያለው ወይም የሚታይ እንዳልሆነ መረዳት እንጀምራለን። ብዙውን ጊዜ ስልጣኔ ከጀርባ ሆኖ ዓለምን በሚቀርጹና በዝምታ በሚንቀሳቀሱ ስርዓቶች ውስጥ ተደብቆ ይገኛል። የዘመናዊው የስልጣኔ ምስል ቅርጽ ከመያዙ ከረጅም ጊዜ በፊት መሰረቶች በግዛት ማስፋፋት፣ በኢንዱስትሪ እና በለውጥ ሂደት እየተጣሉ ነበር። የአህጉር አቋራጭ የባቡር ሀዲድ ታሪክ ምስሎች ሰፊ መልክዓ ምድሮች በብረትና በቁርጠኝነት ተሳስረው የተገለሉ ግዛቶች ወደ አንድ ወጥ የኢኮኖሚ ስርዓት የቀየሩበትን ጊዜ ያሳያሉ። ይህ መሰረተ ልማት ብቻ አልነበረም፤ የሸቀጦችን፣ የሰዎችን እና የሀሳቦችን ፈጣን እንቅስቃሴ በማመቻቸት ሀገሪቱን በለውጥ መልኩ እድገትን ያፋጠነ ስትራቴጂ እንጂ። ኢንዱስትሪዎች እየተስፋፉ ሲሄዱ በሁለተኛው የዓለም ጦርነት ወቅት የነበሩ የአሜሪካ ፋብሪካዎች የምርት ጥንካሬ ሀገሪቱ ራሷን ብቻ ሳይሆን አብዛኛውን ዓለም መመገብ ወደምትችል የኢንዱስትሪ ግዙፍነት የቀየረችበትን ወሳኝ ወቅት ያሳያል። ይህ የምርት ማዕበል ከጦርነቱ በኋላም ለረጅም ጊዜ የዘለቀ የኢኮኖሚ የበላይነት መሰረት የጣለ መነቃቃትን ፈጠረ። በመቀጠልም በብሬተን ውድስ ጉባኤ ወቅት የዓለም የፋይናንስ ስርዓት ተለውጦ የአሜሪካ ዶላር የዓለም አቀፍ ንግድ ማዕከል እንዲሆን የተደረገበት ይበልጥ ረጋ ያለ ቢሆንም ሀያል የሆነ ለውጥ መጣ። ይህ ውሳኔ ሁሉንም ነገር ለወጠው። ተጽዕኖ ከድንበር አልፎ በዓለም ኢኮኖሚ ውስጥ ስር እንዲሰድ አስቻለ። እነዚህ ታሪካዊ አፍታዎች ብዙውን ጊዜ ይበልጥ ደማቅ በሆኑ ክስተቶች ይሸፈናሉ። ሆኖም እነሱ ረቂቅ፣ ስልታዊ እና ጥልቅ ተጽዕኖ ያላቸው የስልጣን እውነተኛ ግንባታ ጡቦች ናቸው።
ስልጣኔ በስትራቴጂ ብቻ አይገነባም። አንዳንዴ በተፈጥሮ በዝምታ የሚሰጥ ስጦታ ነው። አሜሪካ እንደ መከላከያም ሆነ እንደ እድል በሚያገለግሉ ሁለት ሰፊ ውቅያኖሶች የተከበበች ብርቅዬና ስትራቴጂካዊ ቦታ ላይ ትገኛለች። በሚሲሲፒ ወንዝ የአየር ላይ እይታ እንደሚታየው የተፈጥሮ የመጓጓዣ አውታር መረብ የሀገሪቱን የውስጥ ክፍል ያገናኛል። ይህም ውስብስብ መሰረተ ልማት ላይ ሳይመሰረቱ ሸቀጦችን በብቃት ለማንቀሳቀስ ያስችላል። ይህ የውስጥ ትስስር ዘመናዊ የሎጂስቲክስ ስርዓቶች ከመፈጠራቸው ከረጅም ጊዜ በፊት ወጪን ቀንሷል፣ ንግድን አሳድጓል፣ እንዲሁም የኢኮኖሚ ጥንካሬን አጠናክረዋል። በመካከለኛው ምዕራብ የሚታዩት ማለቂያ የሌላቸው ለም የእርሻ መሬቶች ሀገርን ብቻ ሳይሆን አብዛኛውን ዓለም የመመገብ አቅም አላቸው። ይህም ግብርናን የምግብ ምንጭ ብቻ ሳይሆን ስትራቴጂካዊ መሳሪያ አድርጎታል። በሌላ በኩል የፓስፊክ ውቅያኖስ የባህር ዳርቻ ሞገዶች ሀገሪቱ ከእስያ፣ ከአውሮፓ እና ከዚያም በላይ ካሉ የዓለም የንግድ መስመሮች ጋር የሚያገናኙ በሮች ናቸው። እዚህ ላይ ጂኦግራፊ ተጋላጭነትን በመቀነስ እድሎችን የሚያበዛ ትልቅ ኃይል ነው። ይህም እድገቱ ከሌላው ዓለም በበለጠ ፍጥነት፣ ደህንነትና ብቃት እንዲከናወን አስችሏል። ይህ ብዙውን ጊዜ ችላ የሚባል ዝምተኛ ብልጫ ለአሜሪካ ስልጣኔ መነሳት በጣም ወሳኝ ከሆኑ ነገሮች አንዱ ሆኗል። በዓለም አቀፍ ተጽዕኖ እምብርት ውስጥ ለእድገት ብቻ ሳይሆን ለቁጥጥር ታስቦ የተነደፈ የኢኮኖሚ ስርዓት ይገኛል። በዋል ስትሬት ነጋዴዎች ፈጣንና ጥንካሬ የተሞላበት የስራ እንቅስቃሴ ውስጥ ውሳኔዎች በሰከንድ ስብርባሪዎች ውስጥ ይወሰናሉ። ሆኖም ተጽዕኖአቸው አህጉራትን በማቋረጥ ገበያዎችን፣ መንግስታትን እና ሙሉ የኢንዱስትሪ ዘርፎችን ይነካል። ለብዙ አስርት ዓመታት በታመነበት ስትራቴጂካዊ አቀማመጥ የተጠናከረው የአሜሪካ ዶላር የበላይነት ሀገሪቱ በቀጥታ ጣልቃ ሳትገባ ዓለም አቀፍ ንግድ ላይ ተጽዕኖ ማድረግ በሚችልበት ደረጃ ላይ እንድትሰራ ያስችላታል። የፈጠራ ግኝቶች ይህንን ስርዓት የበለጠ ያጠናክሩታል። በሲሊኮን ቫሊ የቴክኖሎጂ ግቢዎች ውስጥ ሀሳቦች ዓለም እንዴት እንደሚገናኝ፣ እንደሚሰራ እና መረጃ እንደሚጠቀም ወደሚወስኑ ቴክኖሎጂዎች ይቀየራል። እነዚህ ፈጠራዎች የተገለሉ አይደሉም፤ በዓለም ዙሪያ በመሰራጨት ተጽዕኖውን በዕለት ተዕለት ሕይወት ውስጥ ያሰርጻሉ። የአሜሪካ ዶላር ማተሚያ ማሽኖች ሜካኒካዊ ጥንቃቄ እንኳ ጥልቀት ያለው የቁጥጥር ታሪክ ይነግረናል። ይህም ምንዛሬን የማምረትና የመቆጣጠር ችሎታ በዓለም ዙሪያ የኢኮኖሚ እድሎችን የሚቀርጽ መሆኑን ያሳያል። ይህ ኢኮኖሚ ብቻ አይደለም፣ ከአካላዊ ድንበሮች አልፎ እስከ ዓለም አቀፋዊ ግንኙነት መዋቅር ድረስ ስልጣንን ለማስፋፋት የተነደፈ የተጽዕኖ ስርዓት ነው። ከኢኮኖሚው ባሻገር በጥንቃቄ የተዋቀረ ስትራቴጂካዊ ተጽዕኖ አውታር መረብ አለ። በውጭ ሀገራት ያሉ የአሜሪካ ወታደራዊ ካምፖች የአየር ላይ እይታ እንደሚያሳየው ተጽዕኖው ከብሔራዊ ድንበሮች እጅግ የራቀ እና ብዙውን ጊዜ ያለ ቀጥታ ግጭት ያለማቋረጥ የሚሰራ ስርዓት ነው። በባህር ላይ የአውሮፕላን ተሸካሚ መርከቦች ስፋትና እንቅስቃሴ ኃይልን በማንኛውም የዓለም አቀፍ ክልል ለማሳየት ያለውን ልዩ ችሎታ ይወክላሉ። ይህም እንደ መከላከያም ሆነ እንደ ስትራቴጂካዊ ብልጫ ያገለግላል። እነዚህ ተንሳፋፊ ካምፖች ወታደራዊ ንብረቶች ብቻ አይደሉም፣ የዝግጁነት እና የዓለም አቀፋዊነት ምልክቶች ናቸው። በዲፕሎማሲው ረገድ እንደ ኔቶ ጉባኤ ያሉ አጋጣሚዎች ጥረት እንዴት ተጽዕኖን እንደሚያሳድግ እና ያለ ቀጥታ ቁጥጥር ስልጣንን የሚያስፋፋ የትብብር አውታር መረብ እንደሚፈጠር ያሳያሉ። እዚህ ላይ ስትራቴጂ ስለ ቋሚ እርምጃ ሳይሆን ስለ አቀማመጥ፣ ዝግጁነት እና በሚፈለግበት ጊዜ በፍጥነት ምላሽ የመስጠት ችሎታ ነው። ይህ በጥንካሬ ብቻ ሳይሆን በቅንጅት እና በዓለም አቀፍ ተደራሽነት ላይ የተገነባ ስርዓት ነው። ሁሉም ስልጣን በኃይል የሚጫን አይደለም፤ አንዳንዶች በፈቃደኝነት የሚቀበሉት ነው። ከሆሊውድ የፊልም ቀረጻ በስተጀርባ እንደሚታየው የባህል ዓለም አቀፋዊ ተጽዕኖ ታሪክን
የመተረክ ጥበብ እንዴት አህጉራትን አቋርጦ አመለካከትን፣ እሴቶችን እና ማንነትን ጭምር እንደሚቀርጽ ያሳያል። እዚህ የሚመረቱ ፊልሞች፣ ሙዚቃዎች እና ሚዲያዎች ከድንበር አልፈው በመጓዝ ሰዎች እንዴት እንደሚያስቡ፣ እንደሚለብሱ፣ እንደሚናገሩ እና አልፎም ተርፎ ስለምን እንደሚያልሙ ተጽዕኖ ያሳድራሉ። እንደ ታይምስ ስኩዌርስ ባሉ በምሽት መብራቶች በደመቁ ቦታዎች የእይታ ባህል ጥንካሬ መዝናኛ ወደ ልምድነት የተቀየረበትን እና በሚሊዮኖች ወደ አንድ የጋራ ትረካ የሚሰበሰብበትን ዓለም ያንጸባርቃል። የአሜሪካን ፊልሞች በሚመለከቱ ዓለም አቀፍ ታዳሚዎች ዘንድ ተደራሽነቱ ይበልጥ ግልጽ ይሆናል። ታሪኮች ከተለያዩ ባህሎች ጋር በመጣጣም አዳዲስ ሀሳቦችን እና የአኗኗር ዘዴዎችን በዕለት ተዕለት ሕይወት ውስጥ ያሰርጻሉ። ይህ የተጽዕኖ አይነት ረቂቅ ቢሆንም ኃያል ነው። ባህል በዝምታ ተጽዕኖውን እያጠናከረ በዓለም ዙሪያ ሰዎችን የሚያገናኝ ድልድይ ይሆናል። ከብልጽግናው ምስል በታች ይበልጥ ውስብስብ እና ብዙ ጊዜ ችላ የሚባለው እውነታ አለ። በትናንሽ የአሜሪካ ከተሞች የጎዳና ላይ ሕይወት ውስጥ የሚታየው ጸጥ ያለ ትርታ፣ ኑሮው ረጋ ያለና እድሎቹ ውስን የሆኑባት ሌላኛዋ የሀገሪቱ ገጽታ ያሳያል። በተቃራኒው የተተዉ ሕንፃዎች እና የከተማ መጎሳቆል ምስሎች የኢኮኖሚ ለውጥ ያስከተለውን ውጤት ያጋልጣሉ። በአንድ ወቅት የነበሩ የበለጸጉ ኢንዱስትሪዎች ጠፍተው ባዶ ቦታዎች እና እርግጠኛ ያልሆኑ የወደፊት እጣ ፈንታ ጥለዋል። እንደ ላስ ቬጋስ ባሉ መብራት በማይጠፋባቸው እና ጉልበት በማያልቅባቸው ቦታዎች እንኳ ጥልቅ የሆነ የአደጋ የቅዠትና ራስን እንደገና የመፍጠር ትረካ አለ። እነዚህ ተቃርኖዎች ብዙም የማይወራለትን እውነታ ያጎላሉ። ስልጣኔ እና አለመመጣጠን ብዙ ጊዜ ጎን ለጎን እንደሚኖሩ እና እውነታው ከውጭ ከሚታየው እጅግ የላቀ ውስብስብ መሆኑን ያሳያሉ። ዓለም እየተለወጠ ሲሄድ የስልጣኔም ባህሪ አብሮ ይለወጣል። በአሜሪካ የሰው ሰራሽ አስተውሎት ወይም ኤአይ የቴክኖሎጂ ላቦራቶሪዎች ውስጥ የወደፊት ጊዜ በፈጠራ እየተቀረጸ ነው። እዚህ ሰው ሰራሽ አስተውሎት እና የላቁ ቴክኖሎጂዎች፣ ኢንዱስትሪዎች እና ዓለም አቀፍ ውድድርን እንደገና እየተረጎሙ ይገኛሉ። በአሜሪካና በቻይና የንግድ ግንኙነት ውጥረት ውስጥ የሚታየው ሁኔታ የስልጣን ሚዛን እየተለዋወጠ መሆኑን እና ተጽዕኖ ካሁን በኋላ ያለ ተቀናቃኝ የሚቀጥል እንዳልሆነ ያሳያል። ይህ በእንዲህ እንዳለ በክምችት ገበያ ወይም ስቶክ ማርኬት መለዋወጥ ውስጥ የሚታየው እርግጠኛ አለመሆን በጣም ሀያል የሆኑ ስርዓቶች እንኳ ዘወትር ራሳቸውን እያላመዱ እንደሚቀጥሉ ያስታውሰናል። የወደፊቱ ጊዜ የተወሰነ አይደለም፣ በውሳኔዎች፣ በፈጠራዎች እና በእውነተኛ ጊዜ በሚከሰቱ ተግዳሮቶች የሚቀረጽ እንጂ። የሰማይ ጠቀስ ሕንፃዎች መብራቶች ወደ ሌሊቱ ሲደበዝዙ እና የከተማዋ ትርታ ያለማቋረጥ ሲቀጥል አንድ እውነት ግልጽ ይሆናል። አሜሪካ ሀገር ብቻ ሳትሆን በታሪክ፣ በጂኦግራፊ፣ በስትራቴጂ፣ በባህል እና በፈጠራ ንብርብሮች ላይ የተገነባች የተጽዕኖ ሀገር ናት። ስልጣኗ የሚታየው በጥንካሬዋ ብቻ ሳይሆን ዓለምን በዝምታ በቀጣይነት እና ብዙ ጊዜ በማይታይ ሁኔታ የመቅረጽ ችሎታዋ ነው። በምድር ላይ ካሉ ሀገራት ሁሉ በስተጀርባ ያሉ ድብቅ እውነቶችን ለማግኘት ከላይ ላዩ ገጽታ ባሻገር ዓለማችንን የሚቀርጽ ኃይሎችን ለመመርመር ከፈለጉ ይህ ጉዞ ገና ጅምር ነው። ወደ ግሎባል ሌንስ እንኳን ደህና መጡ። እያንዳንዱ ሀገር ታሪክ አለው። እያንዳንዱ ታሪክ ደግሞ ዓለም ገና በደንብ ያልተረዳውን ነገር ይገልጣል። ይህ ጥልቅ ዳሰሳ ጠቃሚ ሆኖ ካገኙት የላይክ ምልክቱን በመጫን እና ግሎባል ሌንስን ሰብስክራይብ በማድረግ አጋርነታችሁን ግለጹልን። ይህም ከሁሉም የዓለማችን ማዕዘናት ያልተሰሙ ታሪኮችን ይዘንላችሁ እንድንቀርብ ይረዳናል። ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን እስከምንገናኝ ደህና ሰንብቱ።